ማት ኦብጀክት ኢን ጃቫስክሪፕት የሚጠቅሙት ከቲዮሪ ክላሱ ላይ እንዳየ ነው። እነዚህ ቢልቲን የሆኑ ማቴማቲካል ወይም ኮንስታንት የሆኑ ማቴማቲካል ኦፕሬሽኖችን ወይም ማቴማቲካል የሆኑ ሜቶዶችን ኮል አድርገን በቀላሉ ለመጠቀም እንጠቀማቸዋለን። ከነዚያ ውስጥ እጅግ በጣም ብዙ ማቴማቲካል ኦብጀክቶች አሉ ጃቫስክሪፕት። ለምሳሌ እነ ፓወር ልንወስድ እንችላለን። ፒኦደብሊው፣ ራውንድ፣ ሴል፣ ፍሎር፣ ትራንኬት፣ ፓወር፣ ስኩዌር ሩት፣ ሳይን፣ ታን፣ ኮስ፣ አብሶሊዩት፣ ሳይን፣ ሎግ፣ ማክሲመም ቫሊዩ፣ ሚኒመም ቫሊዩ፣ እንደገና እነዚህ ናቹራል ሎጋሪዝም፣ ኤልኤን የሚሉትን እንደገና ኦለርስ ኮንስታንት፣ ፓይ እና ሌሎችንም ማቴማቲካል ኦፕሬሽኖችን እናያለን ማለት ነው በዚህ ሌሰናችን። እንዴት እንጽፋለን ለሚለው ያው እንደ ሌሎቹ ስክሪፕት ነው የምንለው ጃቫስክሪፕት። then inside JavaScript we are going to write a number of mathematical operations. So before that let me declare some variables. ስለዚህ የተወሰኑ ቫሪያብሎችን ዲክላር እናድርግና x which is equal to let me say 2.33 ልበል and let me say let y which is equal to let me say 4.55 ወይም ደግሞ 4 ማለት እችላለሁ። እንግዲህ እንደየ እንትኑ ይለያያል እንደየምጠቀመው ቫልዩ። again let z ብዬ ዲክላር አድርጌ እሄዳለሁ። እንግዲህ ማቴማቲካል ኦብጀክትስ ኢን ጃቫስክሪፕት መጠቀም መቻል አለብን። ከነዚያ ውስጥ የፈለግነውን ለምሳሌ ይህንን ራውንድ ለማድረግ ወይም ለማጠጋጋት ራውንድ እንጠቀማለን። ወደ ላይ ወደ ታች የሚለውን እንጠቀማለን ማለት ነው። ለምሳሌ ወደ ላይ ከፈለግን ሴል እንጠቀማለን፣ ወደ ታች ለማጠጋጋት ፍሎር እንጠቀማለን። ነገር ግን ኖርማል ማቴማቲካል የሆነ ህጎችን ተከትለን ለመስራት ራውንድ የሚለውን እንጠቀማለን። እስኪ ሁሉንም እናያቸው። ሌትስ ሴይ ዶክመንት ዶት ራይት እንልና ዶክመንት ዶት ራይት ዘን ማት እንላለን። ማት ስንል ኤም መስት ቢ ካፒታል ኤንድ ዘ ረስት ስሞል ሌተር ኤንድ ሌት ሚ ሴይ ራውንድ ነው የምንለው። ራውንድ እንልና ማንን ነው ራውንድ የምናደርገው? ኤክስን ነው። ኤክስ ራውንድ አድርገናል። እስኪ ይህንን ራን እናድርግ። ፑቱን እንየው። ይሄው ከዚህ ጋር ላይ 3 ይመጣል ማለት ነው። እስኪ 3.5 ብንል ወደየት አፕሮች ያደርገዋል ወይም ወደየት ያጠጋገዋል? ይሄው ወደ 4 ወይም ወደ ላይ ያጠጋገዋል ማለት ነው። 7 8 ብንል ከ5 በላይ ቢሆንስ የሚለውን እሱም እንዲሁ ወደ ላይ ያጠጋገዋል ማለት ነው። ነገር ግን 4 9 ብንል ወይ ደግሞ 4 8 ብንል እንደዚህ ብናደርገው ደግሞ ወደ ታች ወደ 3 አፕሮች ያደርጋቸዋል ማለት ነው። ራውንድን የምንጠቀመው ኖርማል የማቴማቲክስ ህግ ነው። ነገር ግን ወደ ላይ እንዲያጠጋጋልን ለምሳሌ አሁን ይህንን ወደ ላይ እንዲያጠጋጋው ከፈለግን ራውንድን ስንጠቀም እንዳያችሁት 3 ነው አፕሮች ያደረገልኝ ወይም ያጠጋጋልኝ። ነገር ግን ወደ ላይ ወደ 4 እንዲያጠጋጋው ከፈለኩኝ ሴል የምትል የማትስ ኦብጀክት አለች፣ እሷን እጠቀማለሁ። ይኸው እንደምታዩት 4 ይሆናል ማለት ነው። ኤንድ 3.9 ይልና ይህንን ለምሳሌ ወደ ታች ወደ 3 እንዲያጠጋጋው ከፈለኩ ደግሞ ፍሎር እላለሁ ማለት ነው። ምክንያቱም ራውንድን በምጠቀምበት ጊዜ ራውንድ ወደ ላይ ነው የሚያጠጋጋው። ይኸው እንደምታዩት ፍሎርን ወይም ይህኛውን አፕሮች ሳደርገው እንደምታዩት ወደ ታች አጠጋግቶልኛል ማለት ነው፣ ወይም ወደ ታች አፕሮች አድርጎልኛል። ሌሎችም የማቴማቲካል ኦብጀክቶች አሉ፣ የማቴማቲክስ ኦብጀክቶች አሉ። ከነዚህ ውስጥ ትራንኬትም አለ። ዘን ሌት ሚ ሴይ ትራንክ እንልና TRUNC ነው የምንለው። ትራንክ ኦፍ ኤክስ ስንል ይሄው ቆርጦ ያስቀምጣታል ማለት ነው። እንትኗን ራውንድ ያደርግና አይሚን ለምሳሌ ከፍራክሽን ኦፍ ፖይንት በኋላ ያሉትን ይቆርጥና ኦልሬዲ እንትኗን ብቻ ወይም ሜን ፖይንቷን ብቻ ይወስዳል። ለምሳሌ 4 ብንለው 4ን ይወስዳል ማለት ነው። ይሄው እንደምታዩት ኤንድ 9 ብንለው ወደ ነጥብ በኋላ ያለችቱን ይቆርጥና ዋናዋን ብቻ ሜን ወይም ኢንቲጀሯን ብቻ ይወስዳል ማለት ነው። ሌሎችም አሉ። ለምሳሌ እስኪ እኔና እዚህ ጋር ላይ ትራንኬት ኦኬ ሌት ሚ ሴይ ትራንኬትን ስላየን ኮመንት እናድርገው። ዘን ሌላኛው ደግሞ ምንድነው ፓወር ከፈለግን ለምሳሌ ፓወር እንደዚህ ነው፣ POW ነው የምንጽፈው። ኤክስ ዘ ፓወር ኦፍ ዋይ ለማለት ከፈለግን ለምሳሌ 4 ዘ ፓወር ኦፍ 2 ለማለት ከፈለግን ሌት ሚ ሴይ የኤክስን ቫልዩ 4ን በለው የዋይን ቫልዩ 2ን በለው እና ኤክስ ዘ ፓወር ኦፍ 2 ስንት ይሆናል ማለት ነው? ኤክስ ኮማ ዋይ ነው የምንለው ማለት ነው። ዘን ይችንን ኮመንት እናድርጋት ለጊዜው ወይም እናጥፋትና እንደምታዩት ይሄው 16 ይመጣል ማለት ነው። ምክንያቱም ፎር ዘ ፓወር ኦፍ 2 አርጎ ስለሚያስቀምጥልን ማለት ነው።
ኤንድ ሌላኛው ደግሞ ፓወር ነው። ስኩዌር ሩትን ለመጻፍ ከፈለግን ለምሳሌ የ25 ስኩዌር ሩትን መፈለግ ካስፈለገን እንዴት አድርገን እንጽፋለን? ሌትም ሳይ SQRT እንልና ኤክስ ማለት 25 እንላለን። ለምሳሌ የ25 ስኩዌር ሩት ስንት ይሆናል? 5 ነው። ስኩዌር ሩት ሲገባ ማለት ነው። ይኸው እንደምታዩት 5 ይመጣል። ምክንያቱም የ25 ስኩዌር ሩት 25 ስለሆነ ማለት ነው። ለምሳሌ እችን 81 ብናረጋት 9 ኤክስኪዩት ያደርግልናል ማለት ነው። ኤንድ ሌላኛው ደግሞ ሳይን ቫሊዩ ለምሳሌ መፈለግ ካስፈለገን ሌትም ሳይ ሳይን ኦፍ 25 ስንት ይሆናል? ይኸው የዚህም ቫሊዩ ያመጣል ማለት ነው። ሳይን ቫሊዩ፣ ኮሳይን ቫሊዩ። የኮሳይን ቫሊዩን ደግሞ ከፈለግን እንደዚህ አድርገን በስሞል ሌተር እንጽፋለን። ይሄው እንደምታዩት እንደዚህ እናስቀምጣለን። ኤንድ ታን ቫሊዩ የፈለግነውን ቁጥር ከዚህ ውስጥ እናስገባለን። ለምሳሌ 5 ሊሆን ይችላል ወይ ደግሞ 59 ማለት እንችላለን። ታን ኦፍ 59 ስንት ይመጣል? ይኸው የዘ ቫሊዩዝ ኔጌቲቭ 8 to 5 እያለ ይቀጥላል ማለት ነው። ኤንድ ሎጋሪዝምም መጠቀም እንችላለን ከዚህ ጋር ላይ ሎግ ኦፍ ኤክስ ለምሳሌ ቴን እናርጋትና ኤክስን ሎግ ኦፍ ቴን ስንት ይሆናል የሚለውን እንየው። ዘን ከዚህ ጋር ላይ ስንመጣ ሎግ ኦፍ ቴን ስንት ይሆናል? ሎግ ኦፍ ቴን ሌት ሚ ሳይ ሶሪ እዚህ ጋር ላይ ስፔሱን እናጥፋና ሎግ ኦፍ ቴን ስንት ይሆናል? እዚህ ጋር ላይ መጠን ይችን ሎግ ነው የምንላት። ዘን ሎግ ኦፍ ቴን ዛት ኢዝ 2.3 ምናምን የሚለው ኤክስኪዩት ያደርጋል ማለት ነው። ኤንድ ሌሎችም እንትኖች አሉ። ለምሳሌ አብሶሉትን መፈለግ ካስፈለገን የአብሶሉት ቫሊዩ ምንድን ነው? ቫሊዩ ወይም ኳንቲቲው ተመሳሳይ ይሆንና ነገር ግን ሳይኑን ነው ፖዚቲቭ ኤንድ ኔጌቲቭ የሚያደርገው። ዛት ሚንስ ኔጌቲቭ ቫሊዩን ሪሙቭ ያደርግና ኦልሬዲ ፖዚቲቭ ቫሊዩን ብቻ ይወስዳል። ሶ እንዴት እናጽፋለን? ኤቢኤስ ነው የምንለው። ኤቢኤስ እንላለን። ዛት ኢዝ 10 ይመጣል ማለት ነው። አገን ሌሎችም ቫሊዎች አሉ። ዛት ኢዝ ሳይን ካስፈለገን ለምሳሌ ሳይን የዚህኛው ሳይን ስንት ይሆናል? ሳይንን ማወቅ ከፈለግን SIGN ብለን እንጽፋለን። ሳይን ዛት ኢዝ -1 ይላል። ይህኛውን ደግሞ ፖዚቲቭ ብንለው ለምሳሌ 1 ነው የሚለን። ይሄው 1 ይላል። ይቺ 0 ብትሆን ደግሞ ሳይን ኦፍ 0 ኢዝ 0 ነው የሚለን። ይሄው እዚህ ጋር ላይ 0ን ኤክስኪዩት ያደርጋል ማለት ነው። ሶ የእያንዳንዱን ሳይንን እንዲሁ ማወቅ እንችላለን። ኤንድ ሌላኛው ደግሞ ማክሲመም እና ሚኒመም ቫሊዩን ማውጣት ከፈለግን ለምሳሌ ማክስ ኦፍ እንልና ማክስ ኦፍ ሌት ሚ ሳይ ይሄኛውን 10 እንበለው ለምሳሌ 20 ብንለው ይሄኛውን 25 ብንል ኤንድ ዜድ which is equal to let me say 80 ዘን ማክሲመም ኦፍ እንልና ማክሲመም ቫሊዩን ወይም ከዚሁ ከተሰጡት ሊስቶች ትልቁን ለማወቅ ከፈለግን ኤክስ ኮማ ዋይ ኮማ ዜድ እንልና ሊስት ኦፍ ኤለመንቶችን ወይም ፓራሜተሮችን እዚህ ላይ እንሰጣለን። ዘን ከዚህ ሁሉ ትልቁን ወይም ማክሲመም ቫሊዩን ሴሌክት አድርጎ ያወጣልናል ማለት ነው። ሶ ይህን ሪፍሬሽ ስናደርገው ከተሰጡን ሊስቶች ውስጥ ትልቁ ወይም ማክሲመም ቫሊዩ 80 መሆኑን ዲስፕሌይ ያደርግልናል ማለት ነው። ኤንድ ከተሰጡት ውስጥ ሚኒመም ቫሊዩ ለማውጣት ከፈለግን ደግሞ ይችን ሚን እንላለን MIN ዘን ሊስቱን እንሰጣለን ኤክስ ዋይ ኮማ ዜድ እንላለን። ዘን እስኪ ሚኒመም ቫሊዩ ይኸው እንደምታዩት ካሉት ሊስቶች ውስጥ 20 ነው ሊስቱ። እዚህም 20ን ኤክስኪዩት ያደርግልናል ማለት ነው። ሌሎችንም ለምሳሌ ኦለርስ ኮንስታንት ለማውጣት ከፈለግን ኦለርስ ኮንስታንት ዲስፕሌይ ማድረግ ከፈለግን እንዴት እናደርጋለን? ሌት ሚ ሳይ ማት ዶት ኢ ነው የምንለው። ማት ዶት ካፒታል ሌተር ኢ ነው የምንለው እዚህ ላይ። ዘን ይሄ ኦለርስ ኮንስታንት ስንት ነው ቫሊዩ? ይኸው እንደምታዩት እዚህ ጋር ይቀመጣል ማለት ነው። ዛት ኢዝ ኦለርስ ኮንስታንት ማለት ነው። ኤንድ ሌላኛው ደግሞ ለምሳሌ ላን ኦፍ 2 ዛት ኢዝ ናቹራል ሎግ ኦፍ 2 ስንት ይመጣል? እስቲ ኤክስኪዩዝ እናደርገው። ይኸው 0.69 አካባቢ ይመጣል። ኤንድ 10 ብናደርገው ከዚህ ጋር ላይ 10 ብናደርገው ስንት ይመጣል? ይሄው እንደምታዩት እንደዚህ ኤክስኪዩት ይደረጋል ማለት ነው። ኤንድ ሌሎችም አሉ በጣም ብዙ። ሎጋሪዝም ቫሊዩንም መጠቀም እንችላለን። ለምሳሌ ሎግ ኦፍ እንልና በካፒታል ሌተር ነው የሚጻፈው። ሎግ ኦፍ 2 ኢንቤዝ 10 ለማለት ከፈለግን ኢንቤዝ ኢ ነው የምንለው እንደዚህ። ለምሳሌ ይሄኛውን ኤክስኪዩዝ ስናደርግ እንደዚህ አይነት ሪዛልት እናገኛለን። ኤንድ ፓይ ኦልሶ ኢዝ ዜር ዛት ኢዝ ማቴማቲካል ፓይ ሌት ሚ ሳይ ፒአይ ነው የምንለው። ፒአይ ብለን ነው የምንጽፈው።
ስለዚህ ቫሊዩ ስንት ይሆናል? ይኸው 3.14 እያለ ልክ እንደዚህ ይቀጥላል ማለት ነው። ኤንድ በጣም ብዙ ናቸው። ስኩዌር ሩትም ለማድረግ ከፈለግን ለምሳሌ ስኩዌር ሩት ኦፍ ዋን ከላይ አይተነዋል። በእርግጥ ኤስኪው አርቲ እንልና ሌትምሳይ ኤስኪው አርቲ ዋን ኦቨር ቱ ለማለት እንደዚህ ነው የምንጽፈው። ዋን ኦቨር ቱ ስንት ይመጣል? ይሄው እንደምታዩት እንደዚህ ኤክስኪዩት ይደረጋል ማለት ነው። ስለዚህ እነዚህ ሁሉ ማቴማቲክስ ኦብጀክት ናቸው ወይም ማትስ ኦብጀክት ኢን ጃቫስክሪፕት የምንላቸው ናቸው። ማትስ ኦብጀክት ኢን ጃቫስክሪፕት የምንለው ኦልሬዲ ቢውልት ተደርገው የተቀመጡ ናቸው። ነገር ግን ስማቸውን ብቻ ኮል በማድረግ እነዚህ ማቴማቲካል ኢንፎርሜሽኖችን ለማግኘት የሚጠቅሙን ኦብጀክቶች ናቸው ማለት ነው። ከሞላ ጎደል እነዚህን ይመስላል ስለ ማትስ ኦብጀክት። በቀጣይ በሌላ ሌሰን እስክንገናኝ ሰላም።